በቀጥታ ጸሎትን ብቻ አላነሳም። ቢሆንም የተጠየቁትን ከጸሎት ጋር የተገናኘ ነገር ላነሳላችሁ እወዳለሁ። ስለ ጩኸት ነው መናገር የምፈልገው። ስለ ጩኸት እና ከሱ ጋር አገናኝቼ ሌሎችንም እዚህ ክፍል ውስጥ ያነበብኩትን ነገር አነብላችሁ ወይም በሱ ላይ እንነጋገራለን። ጩኸት ሰዎች ለምን ይጮሃሉ? ወደ ማን ይጮሃሉ? ጩኸታቸው ምን አይነት ነው ብለን ብንመረምር ብዙ አይነት ጩኸት አለ። የንዴት ጩኸት አለ፣ የብስጭት ጩኸት አለ፣ የሐዘን ጩኸት አለ። ወደ ሰው፣ ወደ ነገስታት፣ ወደ አለቆች ይጮሃሉ ሰዎች። ብዙ አይነት ጩኸት አለ። በእግዚአብሔር ቃልም እንዲሁ በየዕለቱ የምናየው። ዛሬ ስለ ፍርሃት ጩኸት፣ ስለ ማጉረምረም ጩኸት ሳይሆን ስለ እምነት ጩኸት ነው የምንነጋገረው። ያም የእምነት ጩኸት ጸሎት ነው። መጽሐፍ ቅዱስ ብዙ ጊዜ ስለ ጩኸት የተናገረው ስለ ጸሎት ነው። ከጸሎት ጋር ነው የሚያገናኘው። ከጸሎት ጋር ያልተገናኙ ጩኸቶች አሉ። እነሱን አሁን አላነሳም። በመዝሙረ ዳዊት 34 ላይ እኔ ብቻ አነባለሁ፣ አዳምጡ፣ በኋላ ታያላችሁ፣ ጊዜ እንዳልፈጅ ነው። መዝሙረ ዳዊት ምዕራፍ 34 ላይ እንዲህ ተጽፏል። ቁጥር 6 እንዲህ ይላል፣ ይህ ችግረኛ ጮኸ፣ ከዛስ እግዚአብሔርም ሰማው። ይህ ጸሎት ጮኸ። ያው ክፍል 34 መዝሙር 34 ቁጥር 15 ደግሞ የእግዚአብሔር ዓይኖች ወደ ጻድቃን ጆሮችን ወደ ጩኸታቸው ናቸው። ጩኸት ጸሎት ነው። ያው ክፍል መዝሙር 34 ጻድቃን ጮሁ። ቅድም ይህ ችግረኛ ጮኸ ነበር የሚለው። አሁን ጻድቃን ጮሁ፣ እግዚአብሔርም ሰማቸው፣ ከመከራቸው ሁሉ አዳናቸው። እና ጩኸት ጸሎት ነው። ጩኸት ጸሎት ነው። ጩኸት ሁሉ ጸሎት አይደለም፣ ግን ጸሎት ሁሉ ጩኸት ነው። ወደ እግዚአብሔር ነው የምንጮኸው፣ ሌላ ቦታ የለም። በዘጸአት ውስጥ የተጠቀሰ ጩኸት ይኑር አይኑር እርግጠኛ አይደለሁም። የመጣልኝ የለም፣ ጊዜም አግኝቼ አልፈለኩም። ግን በጣም የሚያስገርመው በብሉይ ኪዳን በዘጸአት ላይ ጠንከር ያለ የጩኸት መልእክት እናያለን። ዘጸአት ላይ ምዕራፍ 4 እንዲህ ይላል። ዘጸአት ምዕራፍ 4 ቁጥር 23 ጀምሮ ያለው ክፍል፣ ዘጸአት ምዕራፍ 4 ከቁጥር 23 ጀምሮ ያለው ክፍል እንዲህ ይላል። ገጽ 45 እንዲህ ይላል። ከዚያም ከብዙ ቀን በኋላ ዘጸአት ምዕራፍ 2 ቁጥር 23 ነው እያነበብኩ ያለሁት። ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ፣ የእስራኤልም ልጆች ከባርነት የተነሳ አለቀሱ፣ ጮኹም፣ ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ ይላል። ቀጥሎ ደግሞ እግዚአብሔርም የለቅሶውን ድምፅ ሰማ፣ እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም እስራኤልን ልጆች አየ፣ እግዚአብሔርም በእነርሱ ያለውን ነገር አወቀ ይላል። አወቀ ማለት በፊት እውቀት የለውም አይደለም፣ ተመለከተ ለማለት ነው። ተመለከተ ለማለት ነው። ከዚያ በኋላ ደግሞ ሙሴን ጠርቶት ምዕራፍ 3 ላይ ደግሞ እንዲህ ይለዋል። አዳምጡ። ምዕራፍ 3 ቁጥር 7 ጀምሮ እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ ይላል። ወረድ ብሎ ደግሞ አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ ይላል። ባጭሩ ምን እያልኩ ነው? ጩኸት፣ የእምነት ጩኸት ጸሎት ነው። የእምነት ጩኸት በአዲስ ኪዳንም ጩኸት አለ። ጩኸት አለ። በጌታ በኢየሱስ ክርስቶስ ፊት የጮኹ ሰዎች አሉ እና
አንዱ በርጤሜዎስ ጮኸ ይላል። ጮኸ ማረኝ እያለ ጮኸ ይላል። ጸሎት ነው፣ አይኑን እንዲፈውሰው እና አንዲት ከነዓናዊት ሴት ደግሞ ጮኸች። ልጄ ታሞብኛል፣ ልጄን ፈውስልኝ ብላ ጮኸች። ጸሎት ነው። እንግዲህ ዛሬ ጩኸትን የምንመለከተው እንደ ጸሎት። ጩኸት ደግሞ ለውጥ ያመጣል። ዝም ብለን አንጮህ። የጮኸው ጩኸት በነገራችን ላይ ድምፁ ትልቅ የሆነ ነገር ማለት አይደለም። አንዳንድ ጊዜ ጩኸትን ሰዎች በጥሬ ቃሉ ይረዱትና ድምፃቸውን ከፍ አድርገው ይጮኻሉ።